ወላጅ አባቴ በጣም ታሞ ነበር እኛ ልጅ እያለን እና በቃ ይሄ ምንድነው ሬሳ ሳጥን ምናምን እስከ መገዛት የሚያደርስ ማለት ነው። እና መጨረሻ ላይ የሚጸልዩ ሰዎች ራሱ ምናምን በቃ ለእናቴ ለልጆችሽ እግዚአብሔር አባት ይሆናል፣ ይሄድ አይሰቃይ፣ ወደ ጌታ ሄድ፣ ያንቺ እንባና ጸሎት ነው እያቆዩ ያለው አይነት ነገር ካላቸው መልካም ልብ እሷን ለማጽናናት እስከ ማለት ደርሰው ነበረ። እምቢ አለች እናቴ። ከዛ አንድ እህቷ የስጋ ሳይሆን መንፈሳዊ እህቷ አረ አለቻት። አዎ ውሳኔዋን አየችና በቃ ይሄ ሰው መፈወስ አለበት ብላ ቤቷ ሄዳ ጸለየች። ለሐኪም እምቢ ያለ ህመም ነው። በቃ ኦልሬዲ እንዳልኩ የሬሳ ሳጥን እስከ መግዛት ያደረሰ ህመም ነው። ቀናት ነው የሚጠበቁት። ያቺ ሴት ቤቷ ሄዳ በልሳን ጸልያለች። እዚህ ጋር አባቴ በህልሙ ምን ያህል ያው ከነገረኝ ማለት ነው አንድ ሰው ጋር ሲታገል ነው የሚያው ጩቤ ነገር ስለት ያለው ነገር ይዟል። በቃ ሊገሉ አባቴን ይታገላል። እዛው ህልሙ ላይ ጌታ ወደሱ ይመጣል። ወደ ሲታገሉ ጌታ ይመጣል ማለት ነው። ያስጥለዋል። ያንን ሊገለው ሲታገለው የነበረውን ይገለዋል። ከዛ ይቀብረዋል ማለት ነው። ከእንቅልፉ ነቃ። ሲነቃ ጤነኛ ሙሉ በሙሉ ማለት ነው። ይሄ እንግዲህ በጣም በእኛ ፋሚሊ ዘንድ የሚታወቅ ትልቅ ምስክርነት ነው። ደህና ሆኖ ቀረ ማለት ነው። ይሄ ምስክርነት ከልጅነታችን እየሰማን ያደግነውና ኢየሱስ ለካ አንተ በሞትና በህይወት መካከል ሰው በቃ ኦሬዲ ሞት ጫፍ ጋር ደርሶ ገብቶ የሚያስጥል አምላክ ነው የሚለው ነገር ልቤ ላይ አለ። ከዛ በጣም የአባቴ ብቻ አይደለም ሁሉም ያወራው ኢቭን የመዝሙር የተለቀቀበት ኮሜንት ላይ ብገባ የብዙ ሰው ታሪክ ነው። ከሞት ያስጥላል ኢየሱስ። ከዛ እኔ ደግሞ ዩኒቨርሲቲ በነበርኩበት ታይም ላይ አንዳንድ ግርግሮች አሉ ምን አሉ እና ሲጨንቅ የምጠራው በቃ ስሙን ነው፣ ሌላ ማን እንጠራለን? እና የሞት ሽታ ሰው የሚሞት ነው ይመስለኝ የዛ ሰዓት የነበረው ግርግር እና ፌዴራል ፖሊሶችም ገቡ፣ ልዩ ኃይሎችም ገቡ፣ እስከ አጋዚ የሚባሉት ድረስ ገቡ፣ ጸጥታ ለማስከበር ማለት ነው። በጣም ረብሻ ስለነበረ ከዛ በኋላ አንድ ጊዜ ተማሪው በቃ ከልክ የበዛ አመጽ አደረገ። እስከ ዛሬ ምንም አያረጉንም ነበር፣ ፕሮቴክት ብቻ ነበር የሚያደርጉት፣ አይነቁም ነበር። የዛ ቀን ግን በጣም ፑሽ አደረገ። ተማሪው የሚናገረው ነገር በጣም ስትሮንግ መሆን ጀመረ። አመጹ በጣም እንትን እያለ መጣ። ከዛ አንድ ሰው መጣና ፈቃድ ሰጣቸው ይዘው እንዲያወጡን ማለት ነው ከየዶሩ። ከዛ በኋላ የሚገርምህ በቃ እኛ አይተው ፊዚካሊ አይተው አይመቱንም። እንዲህ ስንታይም በቃ ከአዲስ አበባ የመጣንም ስለሆነ ያምጻሉ ብለው አያስቡ ምናምን ብለን አሰብን። ልክ ግን በየዶርማችን ገብተን ቆልፈን በመስኮት ስናይ ሴቶች አልቀሩ፣ በጣም ትንንሽ ቅጭጭ ያሉ ልጆች አልቀሩ። በጣም ከፍተኛ ጉዳት ደረሰባቸው እና የነበረው የሞት ፍርሃት ነበረ። እኔ ጋር ብቻ አይደለም ሙሉ በቃ ዩኒቨርሲቲው ላይ በጣም የሞት ፍርሃት፣ ተኩስ ይሰማል። የሆነ ጩኸት ተሰማና ጸጥ ሲል ነው የምትሰማው። የሆነ ሰው በቃ ገደሉት ነው እና እኛ ምን አደረግን? እኔና አንድ ጓደኛዬ ካገኙን በቃ ይገሉናል። እንዲህ ተደብቀ ካገኙ ይገሉሃል። ሎከር ውስጥ ገባና እንደዚህ ያዝንና ዝም አለ። ከዛ በዛ ሰዓት ገንጥለው ገቡ። ተደብቆ ያለ ካለ ቀጥታ ነው የምገለው ይላል ሰውየው። የጮኸ ነው የሚናገረው። ንውጡ ይላል። የሚመታቸው ምት እንዲህ በቀዳዳ ያለው እንድትወጣ አያስደፍርህም። ከሚገለይ ልውጣ የምትለው አይነት ነገር አይደለምና በቃ ይሄ የሞት ጫፍ። አብዛኞቹ ከ15 ቀን ከ2 ወር ከ3 ወር በላይ የተኛሉ ሆስፒታልና በሞትና በእኔ መካከል በቀረች እንትን ደርሶ ነበር ሎከሩ ጋር ሊከፍተው። በዛ ሰዓት ኢየሱስ ብዬ ጠርቼ ለምን እንደተመለሰ አላውቅም። እኔ የሆነ ነገር ቦል ልድን እችላለሁ። ቤተሰቦቼ ግን በጣም በተለይ እናቴ እንደዚህ አይነት ነገር መቋቋም አትችልም። የሆነ ነገር ትሆን ነበር ብትሰማ እና በዛ ሰዓት ኢየሱስ ብዬ ጠርቼ ከሞት ድኛለሁ። መዝሙር አድርጌ ጽፌዋለሁ። ስሙ ሲጠራ ያድናል። ሕያው ነው ስሙ። ይሄ ተራ ስም አይደለም። በእምነት ሆኖ ለጠራው አንዳንዴ ዝም ብለህም እንደው ስጠራው ያድናል እኮ
እውነት ለመናገር አንዳንዱም ነገሮች የእምነታችንም እኮ ከፍታ እኮ አይደለም፣ የስሙ ጉልበትና ደግነቱም ነው። ሌሊቱ እጅግ በርትቶ አይመስልም ነበር የሚነጋ፣ ዛሬማ መጨረሻ ነው አየኔ ነገር አበቃ። የብዙ ሰው ታሪክ ነው። ኢየሱስ በሞትና በኔ ኢየሱስ ሲቀር አንድ እርምጃ ኢየሱስ አበቃለት ሲባል ኢየሱስ ስም ጣልቃ ገባ። ኢየሱስ ዛሬ ሁሉም አልፎ ኢየሱስ ቆሜ ብዘምር ኢየሱስ ያንሳል እንጂ አይበዛም። ኢየሱስ ለስም ክብር ኢየሱስ በሞትና በኔ ኢየሱስ ሲቀር አንድ እርምጃ ኢየሱስ ሰዎች በቃ ሲሉ ኢየሱስ ስም ጣልቃ ገባ። ኢየሱስ ዛሬ ታሪክ ሆኖ ኢየሱስ ቆሜ ብዘምር ኢየሱስ ያንሳል እንጂ አይበዛም። ኢየሱስ ለስም ክብር ኢየሱስ ኢየሱስ ስም መድኃኒቴ ኢየሱስ ስም መድኃኒቴ ኢየሱስ ስም መድኃኒቴ ኢየሱስ ኢየሱስ ስም መድኃኒቴ ኢየሱስ ስም መድኃኒቴ ኢየሱስ ስም መድኃኒቴ። ብዙ የጭንቅ ሌሊቶች ያልፋሉ፣ ጣር ውስጥ ሆነ ማለት ነው። አንዳንድ የሚነጋ የጠዋቱን ብርሃን የምታይ የማይመስል ሌሊቶች አሉ። ሰው በብዙ ነገር ውስጥ ያልፋልና በቃ ዛሬ መጨረሻ ነው የምትልባቸው ምሽቶች አሉ። የዛን ጊዜ ማረኝ የምትለው ደጉን ሳምራዊ ነው፣ አይቶም ማያልፈውን ነው። ደጉ ሳምራዊ ኢየሱስ ማረኝ ስለ ዳዊት ልጅ ህመሜ ተሰምቶት ቆመ። ድምጽ አይደለም የተሰማው፣ ኢየሱስ የሚለው ድምጽ ሳይሆን ህመሜ ፔኔ ነው የተሰማው። ህመሜ ተሰምቶት ነው የቆመው። ከዛ ዳሰሰኝ በፍቅር እጅ ይላል የመጀመሪያው ቁጥር። ከዛ ሁለተኛው ቁጥርም ደግሞ ስለዛ በቤተ መቅደስ ደጅ ላይ ስለነበረው ሰው አነሳውኝ። ስሙ እሱ ሰው ሁልጊዜ የሚገርመኝ ቤተ መቅደስ ደጅ ላይ ተቀምጧል። ሳንቲሙ ላይ ይሰጠዋል። የዕለት ጉርሱን አያጣም። የዛን የሚጠበቀው ሳንቲም ነው። የሆነ ነገር ይሰጡኛል ብሎ ሲጠባበቅ ይላል መጽሐፍ። አንዳች ነገር እየጠበቀ ነበር። ስንት የሚሰጡኝ ብሎ ብዙ ካህናት ሰጥተውት ይገባሉ። ደግነት የዛንም የጽድቁ አንዱ መገለጫ ስለሆነ ማለት ነው። አይ ዛሬ ብርና ወርቅ አይደለም፣ ስሙን ነው የምንሰጥህ። ስሙ ሲሰጥህ ግን የዕለት ጉርስ አይደለም። ለዘመናት ደጅ ላይ ያስቀመጠህ፣ አንደኛ ለማኛ አድርጎ ያስቀመጠ፣ ሁለተኛ ደግሞ ኢቭን ቤተ መቅደስ ገብቶ የጌታውን ክብር ኤክስፒሪየንስ እንዳያደርግ ያደረገውን ነገር ነው ነቅሎ ይጣልለት። ያ ከኛ ህይወት ጋር ዳይሬክትሊ ግንኙነት አለውና መንፈስ ቅዱስ ነው እንግዲህ በውስጥ ይሄንን ነገር የጨመረው። በጣም ብዙዎች ከሞት ብዙ አንብቤ ያለው ያው በጣም ብዙ ስልኮች ተደውለውልኛል። በጣም ብዙ ሰዎች ጌታ እንዳገኙ ነግረውኛል። ባሉበት በአቅራቢያቸው በተያዙበት አጥቢያ ጠንክረው እንዲቀጥሉ እንግዲህ ነግሬያቸዋለሁ። በጣም በርካቶች ከሆስፒታል በሞትና በህይወት መካከል ሆኜ መዝሙር አስከፍቼ ተፈውሼ ቆምኩኝ ያለች እህት አለች። ያው መንፈስ ቅዱስ ይሰራል፣ ምንም ጥያቄ የለው። ለዚህ ግን ክብሩን እሱ ነው መውሰድ ያለበት። እኔ ማንም ስለሆንኩኝ አይደለም።